ሰላም እንዴት ናችሁ? አቃተኝ ላይና አልችልም ላይ ብዙ አትቆዩ ልላችሁ ነው የመጣሁትኝ። አንዳንዴ ራሴን እንደዚህ አይነት ሁኔታ ውስጥ አገኘዋለሁኝ። መጸለይም ማንበብም በቃ ኖርማል ነገሮችን ማድረግ በጣም ሲያቅተኝ አገኘዋለሁ። ከዛ በቃ አስባለሁ አቃተኝ፣ ወይኔ አልቻልኩም እኮ፣ ወይኔ አቃተኝ፣ ምን ባደርግ ይሻላል ምናምን እያልኩኝ ደጋግሜ አስባለሁኝ ማለት ነው። እና መፍትሄም እፈልጋለሁኝ። እከሌ ጋር ደውዬ ጸልይልኝ ልበለው ይሆን ምናምን እያልኩኝ በቃ በጣም አስባለሁኝ። ብዙ መፍትሄዎች ለመፈለግ እሞክራለሁ። ከዛ መጨረሻ ላይ በጣም አቅቶኝ ተኝቼ ሊሆን ይችላል በሆነ መንገድ ብቻ መጨረሻ አካባቢ ላይ ጌታ ሆይ አቃተኝ እለዋለሁ፣ አድነኝ እላለሁ ማለት ነው። እና ከዛ ልክ ከሆነ ሰዓት በኋላ ሊሆን ይችላል ወይ በነጋታው ሊሆን ይችላል በቃ ምንም እንዳልተፈጠረ ስንቀሳቀስ ምናምን ስጸልይ ሳነብ ምናምን ራሴን አገኘዋለሁ። በጣም አክቲቭ ሆኜ አገኘዋለሁ። ከዛ እደነግጣለሁ። እኔ ራሱ እንዴ መቼ ነው እንደዚህ ሆንኩት እላለሁ። እነዛን ቀናቶች እንደዛ አልነበርኩኝ እንዴ? መች ነው ከመች በኋላ ነው ይህ ነገር ይህ መነቃቃት የመጣው ብዬ ሳስብ ያቺ ጸሎት ትዝ ትለኛለች። አድነኝ ያልኩትኝ ማለት ነው። እና ለካ አንድ አድነኝ አንድ አቃተኝ፣ ጌታ ሆይ አቃተኝ አድነኝ ብለን የምንጠይቀው አንድ ጸሎት ለራሳችን አልችልምና አቃተኝ እያለን ደጋግመን ከምንነግረው ነገር በላይ ኃይል አላት። በቃ አቃተኝ ስንለው ጸጋ ይጨመርልናል፣ አቅም ይጨመርልናል፣ የሚረዳ የሚያግዝ ኃይል ይመጣል ማለት ነው። እና የመንፈስ ቅዱስ እንደዛ አስታወሰኝ። እኔም ለራሴ ደግሞ ብዙ ጊዜ እኮ እንደዚህ አይነት ሁኔታ ውስጥ አልፍና እነግረዋለሁ ለራሴ። በቃ ከዛሬ በኋላ ልክ እንደዚህ አይነት ሁኔታ ውስጥ ስትገቢ ቶሎ ብለሽ አቃተኝ ጌታ ሆይ አድነኝ በይ። በቃ ቶሎ ብለሽ እቺን ጸሎት ጸልይ። አየሽ እንዴት ከዚህ ውስጥ እንዳወጣሽ ዛሬ ምናምን ብዬ ለራሴ ያስረዳለሁ እንዳረሰው። ግን በሚቀጥለው መራሳውና እነዚህን ፕሮሰሶች ካለፍኩ በኋላ መጨረሻ ላይ ትዝ ይለኛል። መጨረሻ አካባቢ ላይ ነው ያቺን ጸሎት መጸለያት ማለት ነው። እና መንፈስ ቅዱስ ጴጥሮስን አስታወሰኝ። ኢየሱስ ክርስቶስ በውሃ ላይ ሲሄድ ጴጥሮስ ጌታ ሆይ አንተ ከሆንክ ና በለኝ አለው። ና አለው። መሄድ ጀመረ። ከዛ መሀል ላይ በቃ ደከመው። መሀል ላይ አቃተው፣ ፈራ፣ ተስፋ ቆረጠ። አይዶን ነው ብቻ የሆነ ነገር ተፈጠረና በቃ አቃተው፣ መስመጥ ጀመረ። የዛኔ ጌታ ሆይ አድነኝ ብሎ ጮኸ። የዛኔ መጥቶ እጁን ጎትቶ ማለት ይዞ አወጣው ማለት ነው። ልክ እንደዛ ሁሉ ይሄ ሳንሰምጥ በፊት ያ ነገር ሳይውጠን በቃ በጣም በቶሎ አድነኝ ማለት እንልመድ። ብዙ ጊዜ አድነኝ ላይ የምንደርሰው በቃ ታግለን ምናምን ውሃውን ባፋችን ገብቶ ጠጥተነው ምናምን በቃ ይሄ የመጨረሻዋ ሰዓት ላይ ነው አድነኝ የምንለው። ወይ ሳንልም እንግዲህ አድነናል እንጂ ይሄ አድነኝ ላይ በጣም ሰነፍ እንሆናለን አንዳንዶቻችን ማለት ነው። እና ሁሌ አይበረታም፣ ሁሌ አይቻልም፣ ይደክማል። በቃ ሰዎች አይደለም በተለያዩ ነገሮች እናልፋለን። እና ልክ ግን አድነኝ ስንለው በቃ ፍስፍስ አድርጎ የሚያነሳ አምላክ አለን። ምንም እንዳልተፈጠረ በቃ ብድግ የሚያደርገን የሚያቆመን የሚያወጣን አምላክ አለን ከየትኛውም ከገባንበት ሁኔታ ውስጥ። እና አልችልም ላይ አቃተኝ ላይ ይሄ ለራሳችን የምንነግረው ኔጌቲቭ የሆነ ሰልፍ ቶክ ላይ እውነትም እኮ ሊሆን ይችላል። ያ ነገር የሚሰማን ነገር ሊሆን ይችላል፣ ግን አይረዳንም። እንዲያውም የባሰ እያደከመን ነው የሚሄደው። እና ጩኸታችንን ወደ ላይ እናርገው ለማለት ነው። ተባረኩ።